ጋይስ እንዴት ናችሁ? እንዴት ናችሁ የኛ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እናንተ በያላችሁ በሰላማችሁ ብዝት ይበል። ዛሬ ደግሞ ፕሮግራም አለብኝ። የሞዴሎቹ ፕሮግራም ነው ማለት ነው። ዛሬ ከጓደኞቼ ጋር የምሄደው ሰዓት እየሄደብኝ ነው እርግጥ እና ደግሞ ፀጉሬን ታጥቤ ነው የመጣሁት። ልብስ እንቀይራለን፣ ፀጉራችንን ስታይል እናደርጋለን። ቪዲዮውን ስጀምሩ ደግሞ ላይክ በማድረግ ጀምሩ ማለት ነው። ኦኬ ያበረታታችሁ እና እንግዲህ እነዚህ 3 ቀሚሶች ልሞክራቸውና የተመቸኝን ፓርት የተመቸኝን እለብሳለሁ ማለት ነው። ላሳያችሁ። I like this one። እንግዲህ ደግሞ እናም በስተመጨረሻ ደረስኩኝ ማለት ነው። ከጓደኞቼ ጋር ተገናኘው። አሁን ደግሞ በሊፍት እየወጣን ነው። አሁን እንደምታዩት እንደዚህ እምር ብሎ ቦታችን ተዘጋጅተናል። ብዙ ነን ማለት ሞዴል ተማሪዎች ነን። አንድ ላይ የምሳ ፕሮግራም ነበረ። አንድ ደግሞ ያላሳየኋችሁ አውትፊቴ ይሄ ነበረ። አያምርም? ቀሚሱ በጣም ነው ወደድኩት። ፀጉሬን ደግሞ እንደዚህ እንደምታዩት በ30 ደቂቃ ውስጥ ልጅቷ በጣም ፈጥና ማለት ነው እንደዚህ የሚያምር ፖንቴን ሰርታልኛለች። አያምርም? በእናታችሁ በጣም ነው የወደድኩት። እና አንዳንድ ጊዜ የሆነ ትንሽ ነገር እንትን ሲላችሁ ለጥሩ ነገር ነው እና እንደዚህ አሳምራኝ ውብ አርግታኝ ወጥቻለሁ ማለት ነው። እንደዚህ አሁን ጓደኞቻችን መጥተዋል። በጣም ደስ የሚል ጊዜ እያሳለፍን ነው። እንደዚህ የሚጠጣ ምግብ ቀርቦልን እየበላን እየተጫወትን ጥሩ ጊዜ አሪፍ ጊዜ ነበረን ማለት ነው። እንደምታዩት በጣም ብዙ ደስ የሚሉ ጓደኞቼ ነበሩ። አብረን የምንማር ሞዴል ተማሪዎች ነበርን እና በጣም ደስ የሚል ጊዜ እያሳለፍን ነበረ። እዚህ ጋርም ደግሞ ምግባችን መጥቶልን ያው እንግዲህ ሳናው ትልቅ ስለሆነ ማለት ነው በሁለት ነው የምንበላው። አንድ ምግብ ለሁለት ሰው ነው የሚቀርበው። እንደምታዩት በልተን ራሱ አልጨረስንም እና ብቻ በጣም ደስ የሚል ጊዜ በጣም ደስ የሚል ቆይታ ነበረ ማለት ነው። ይኸውና እንደምታዩት ምግባችን እንደዚህ ቀርቦልናል። ፓስታ አለ፣ አትክልት አለ፣ ፍርፍር አለ እና ፋንታችንም እየጠጣን እዚች ጋር የምታዩት ረዱ ትባላለች። እናም እኔ ከሷ ጋር ነው የምበላው፣ አንድ ላይ ነው የምንበላው። እናም እንግዲህ እንደዚህ ምግባችን እየበላን እየተጫወትን አሪፍ ጊዜ ነበረን። እስከ መጨረሻ ተከታተሉ። እናም የነበረን ቆይታ ይህን ይመስል ነበረ። በጣም ብዙ አልቀረስኳቸውም እና ብዙ ቆይታዎች ነበሩን። አሪፍ ጊዜ ነበረን እና እየተጫወትን ምን እያለን እንግዲህ መሸብን ማለት ነው። የሆነ ታክሲ ይዘን ወደ ቤታችን